በሺዎች የሚቆጠሩ ኪሎሜትሮች ርቆ የሚካሄድ ጦርነት የእርስዎ የቤት ግንባታ ህልምን ሊያጨነግፈው እንደሚችል ያውቃሉን? የአሜሪካና የኢራን ውጥረት ከተባባሰ በኋላ በሀገራችን የሲሚንቶ፣ የፌሮ፣ የአሸዋና የጠጠር ዋጋ በአንድ ጀንበር ለምን ናረ? ይህ የዓለም ፖለቲካ ትኩሳት ወደ እርስዎ ኪስ እንዴት ዘለቀ? ግንባታ የጀመራችሁ ወገኖች ለምን ቆማችሁ? የዋጋው መጨመርስ እስከ መቼ ይቀጥላል? ሰላም ጤና ይስጥልን። ለቻናሉ አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ከላይ ያነሳናቸውን ጉዳዮች ዛሬ በዝርዝር እንመለከታለን። ብዙዎቻችሁ ጦርነቱ እዛ ጭማሪው እዚህ ምን ያገናኘዋል ብላችሁ ትጠይቁ ይሆናል። ምክንያቱ ቀላል ነው። ጦርነቱ እንደተጀመረ የዓለም የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። ነዳጅ ደግሞ የግንባታ ዘርፉ የጀርባ አጥንት ነው። ፋብሪካዎች ከፍተኛ ኃይልና ነዳጅ ይፈልጋሉ። ከቦታ ቦታ የሚጓጓዙ መኪኖች የነዳጅ ወጫቸው ሲጨምር ዋጋው በቀጥታ ተጠቃሚው ላይ ይጫናል ማለት ነው። የዓለም የብረት ገበያና የመርከብ ትራንስፖርት በጦርነት ምክንያት ስለሚስተጓጎል አቅርቦቱ ይቀንሳል። ሁኔታውን በቁጥር እንመልከተው እስኪ። ጦርነቱ ከመጀመሩ በፊት የነበረውና የአሁኑ የገበያ ዋጋ ሲነጻጸር አስደንጋጭ ልዩነት አሳይቷል ማለት ነው። በገበያው ላይ የታየው ተጨባጭ ለውጥ በቁጥር ስንመለከተው አንደኛ ሲሚንቶ በኩንታል 2000 የነበረው 3000 ብር ገብቷል። ጠጠር በቢያጆ 30,000 ብር የነበረው 48,000 ብር ገብቷል። አሸዋ በቢያጆ 65,000 ብር የነበረው 100,000 ብር ገብቷል። ብሎኬት በፍሬ 80 ብር የነበረው 98 ብር ገብቷል። ፌሮ ብረት ባለ 8 ሚሜ በኪሎ ግራም 800 ብር የነበረው 1500 ብር ገብቷል። ባለ 10 ሚሜ 1300 ብር የነበረው 1900 ብር። ባለ 12 ሚሜ ፌሮ ብረት 1850 ብር የነበረው 2850 ብር ገብቷል። ባለ 14 ሚሜ ብረት 2400 ብር የነበረው 3900 ብር ገብቷል። ባለ 16 ሚሜ 3000 ብር የነበረው 4800 ብር ገብቷል። የግንባታ ዕቃዎች የዋጋ ንረትን የጭማሪ መጠን በብር ስንመለከት ሲሚንቶ 1000 ብር፣ ጠጠር 18000 ብር፣ አሸዋ 35000 ብር፣ ብሎኬት 18 ብር፣ ፌሮ ብረት ባለ 8 700 ብር፣ ፌሮ ብረት ባለ 10 600 ብር፣ ባለ 12 1000 ብር፣ ባለ 14 1500 ብር፣ ባለ 16 1800 ብር ጭማሪ አስመዝግቧል ማለት ነው። ይህንኑ ጭማሪ በፐርሰንት በምናሰላበት ጊዜ ሲሚንቶ 50% ጭማሪ አሳይቷል። ጠጠር 60%፣ አሸዋ 54%፣ ብሎኬት 22.5%፣ ባለ 8 ፌሮ ብረት 87.5%፣ ባለ 10 ሚሜ ዲያሜትር ፌሮ ብረት 46%፣ ባለ 12 54%፣ ባለ 14 62.5%፣ ባለ 16 60% ጭማሪ አሳይቷል ማለት ነው። ይህ ጭማሪ በዝቅተኛ ገቢ ለሚገነቡ ወገኖች ትልቅ ፈተና እንዳለው ያውቃሉ? ጦርነቱ በዚህ ከቀጠለ የዋጋ ንረቱ ከዚህ በላይ ማሻቀቡ የማይቀር ነው። ታዲያ መፍትሄው ምን ሊሆን ይችላል ብላችሁ ታስባላችሁ? የዛሬው መረጃችን ይህንን ይመስል ነበር። እናንተስ የዋጋ ጭማሪው በግንባታችሁ ላይ ምን ተጽዕኖ አሳደረባችሁ? አስተያየታችሁን በኮሜንት ሴክሽን ላይ አስፍሩልን። ለቻናሉ አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ከእናንተ ጋር ይሁን። ሰላም ቆዩልን።